ሰውሮ አደጋ ያደርስበታል። በዚህ መሰረት የተቆጡ መንፈሶች በሹፌሮችና በተሳፋሪዎች ላይ ከሚያደርሱት አደጋዎች መካከል በዋናነት የሚጠቀሱት ከፍ ብሎ እንደተጠቀሰው ደም የለመዱ መናፍስቶች በመንገድ ላይ በመስፈን በቋሚነት መኪና በመገልበጥ ትራፊክ መስለው በመቆም ቀጥታና ኩርባ መንገዶችን አስቶ ገደል ውስጥ በመክተት ከግንብ ከድንጋይ ከድልድይ ከግንብ ከቆመ መኪና ወይም ከሌላ ግዑዝ አካል ጋር ወዘተ በማጋጨት ሕይወት እንዲጠፋና ደም እንዲፈስ ያደርጋሉ። የሹፌሩን የጫት የሽሻ የአሽሽና የመጠጥ የሱስ መንፈሶች ግብራቸውን በበቂ ሁኔታ ካላገኙ እንደተናቁና እንደተጠሉ በመቁጠር አደጋ ያደርሳሉ። ከዚህ በተቃራኒው በሹፌሩ ሕይወት የሚቀና የምቀኛ የመተት መንፈስ በሰውየውና በመኪናው ላይ የተላከ ከሆነ ደግሞ ግለሰቡ ከላይ በተጠቀሱት የሱስ አይነቶች ሕሊናው ናውዞና ተሸብቦ ልቦናውን እና አይኑን ተጋርዶ ለአደጋ ይጋብዘዋል። ለምሳሌ በመንፈሱ ተጽዕኖ አሽከርካሪው መሪንና ፍሬንን መቆጣጠር ተስኖት መኪናው እንዲጋጭ፣ እንዲገለበጥ፣ ገደል እንዲገባ፣ ሌላ አደጋ እንዲደርስበት ወዘተ በማድረግ ጥቃቱን በከፋ ሁኔታ ይገልጣል። አንዳንድ ሹፌሮች በስራ ምክንያት ወደ ተለያዩ አካባቢዎች ሲጓዙ ከብዙ ሴቶች ጋር በሚፈጽሙት ዝሙት የተነሳ በቀላሉ በቡዳ መንፈስ ተይዘው መንፈሱ ልቦናቸውንና አይናቸውን በመሰወር አደጋ ሊያደርስባቸውም ይችላል። በመጀመሪያ ደረጃ ባለቤቱ መኪናውን በሟርትና በስልብና ገንዘብ ከገዛው እንዲሁ የገዢው ግንኙነት ከጠንቋይና ከመተት ጋር የተነካካና የተያያዘ ከሆነ ያ መኪና ለአደጋ የተጋለጠ ይሆናል። በመኪናው ውስጥ አደገኛ የጥፋት መንፈስ ልጆች ከመንገደኛው ጋር አብረው ተሳፍረው ሲገኙ በእነርሱ ላይ ያደሩት ክፉ መንፈሶች በሹፌሩ ላይ አዚም ሆነው ስለሚገቡ የመኪናው አደጋ ቅርብ ይሆናል ማለት ነው። ከዚህ ለየት ያለው ሌላው ጥቃት ደግሞ አዲስ መኪና ሲገዛ ወይም አገልግሎት እየሰጠ ያለ ቢሆን የመኪናው የሞተር፣ የነዳጅ፣ የኤሌክትሪክ መስመር ወዘተ ላይ የሚያርፍና የሚቀመጥ የምቀኛ የመተት መንፈስ ተልኮበት በክፉ መንፈስ ኃይል አስገዳጅነት ተሽከርካሪው እንዳይንቀሳቀስ ሊያደርግ ሁሉ ይችላል ይላል። የቻላችሁ ይህንን መጽሐፍ ገዝታችሁ ማንበብ ትችላላችሁ። የበለጠ ብዙ ጥቅም ታገኙበታላችሁ ማለት ነው። ሌላው መጠንቀቅ ያለባችሁ ሴትም ሆነ ወንድ ሾፌሮች በተለይ ረዥም መንገድ የምትሄዱ ጅቡቲ ረጃጅም መንገድ የምትሄዱ ሰዎች ምንድነው ሾፌሮች መጠንቀቅ ያለባችሁ? የፈለገው ከህይወታችሁ አይበልጥም። ከህይወታችሁ የማይበልጠው ነገር ማድረግ የለባችሁ። ማድረግ የሌለባችሁና ያለባችሁ ነገር ሾፌሮች በተለይ ማድረግ ያለባችሁ በአንደኛ ደረጃ መጸለይ። ማድረግ ያለባችሁ ከውስጣችሁ ከምትነዱት መኪና ፊት ለፊት ስዕል አድኖ ማድረግ። ፊቱን ወደ መንገዳችሁ ወደሚተዱበት መንገድ አቅጣጫ አድርጋችሁ ስዕል አድኖ የምትወዱትን ማንም ይሁን ቅዱሳንም ይሁን ማንኛውም በአንደኛ ደረጃ ፊት ለፊት ስዕሉን። እዛ ደግሞ ምንድነው ጠዋት ማሽከርከር ከመጀመራችሁ በፊት መጸለይ ሁሌም ማለት ነው። ለምሳሌ የራዲያተር ውሃ፣ ሌላ የሞተር ዘይት፣ እነዚህ ነገሮች እንደምታዩ ሁሉ ምንድነው ማድረግ ያለባችሁ? ጠዋት መንገድ ከመጀመራችሁ በፊት በማንኛውም ሰዓት ጸሎት ማድረግ። ለምሳሌ ማንኛውም ነገር የምትችሉትን ጸሎት ማድረግ። እንደው ሌላው እንኳን ቢቀር አባታችን ሆይ መቼም አያቅጣችሁም። ሌላው በምትችሉ ደግሞ እያሽከረከራችሁ ከቻላችሁ ደግሞ ምንድነው ማድረግ ያለባችሁ? መዝሙር 90 ወይም መዝሙር 22 መዝሙር 90 በልዑል መጠጊያ የሚኖር የሚለውን መዝሙር 22 ደግሞ እግዚአብሔር እረኛዬ ነው የሚለውን ይህን ሁሌም አብራችሁ ከመንገዳችሁ ጋር እኩል ማድረግ ያለባችሁ ማለት ነው። ሁሌም የጸሎት ሰዓት በቃ በማንኛውም ሰዓት ላይ እየነዳችሁ ብትጸልዩ እግዚአብሔር ከክፉ ነገር ያድናችኋል ማለት ነው። ምክንያቱም ለእግዚአብሔር የሚሳነው ምንም ነገር የለምና ይህን ዋናው ወሳኝ ነው።
እንደዛው ደግሞ ለምሳሌ ጅቡቲ ላይ ገብታችሁ አልጋ ማትይዙ ከሆነ ደግሞ እዛውም መኪናችሁ ውስጥ መጸለይ። በምትጸልዩ ሰዓት ላይ ምንድነው እርኩስ መንፈስ እዛ መኪና ላይ የማደር ነገሩ አብሮ የመሆን ነገሩ ምን ያደርጋል ማለት ነው? ይጠፋል። ማረግ የሌለባችሁ ደግሞ እንደው የፈለገውንም ይሁን ብትሳሳቱ መቼም የሰው ልጅ አይሳሳትም እያልኩ አይደለም፣ የሰው ልጅ ይሳሳታል። ግን አደራ ትልቁ ደግሞ አንድ አደጋ የሚያደርስባችሁ ነው። ከመኪናችሁ ውስጥ ኃጢአት ነገር አትስሩ። ችም ታውቁታላችሁ። መኪናችሁ ውስጥ የእናንተ ብቻ ማደር ያልኩት እንጂ መኪናችሁ ውስጥ ሌላ ነገር አይደለም። ሌላው ቀርቶ ባለቤታችሁ እንኳን ብትሆን ከመኪናችሁ ውስጥ የግብረ ስጋ ግንኙነት አታድርጉ። በሌላ ቋንቋ ምንድነው ሴክስ አታድርጉ መኪናችሁ ውስጥ በፍጹም ማለት ነው። በፍጹም መኪናችሁ የምንም በሉት መኑት የስራችሁ ብቻ የስራችሁ እንጂ የዚህ ነገር ስላልሆነ በማንኛውም ነገር ስሜታችሁን እግዚአብሔር አይፈቅደውም። ለምሳሌ ባለትዳር ልትሆኑ ትችላላችሁ። አሁን ባለትዳር እንኳን ሆናችሁ መኪናችሁ ውስጥ ይህን ነገር አታድርጉ። ምክንያቱም እዛ ውስጥ ለምሳሌ ያ ነገር ለምሳሌ ከሚስታችሁ ውጭ የምታደርጉ ነገር ያ ነገር አንድ ኃጢአት ነው። አንድ ኃጢአት ሲሆን ደግሞ ለርኩሱ መንፈስ ለመስፈን እዚያ ጋር ገብቶ ለመቀመጥ በጣም ያመቸዋል ማለት ነው። ስለዚህ መኪናችሁ ውስጥ ይሄን ነገር አታድርጉ። ሌላው መኪናችሁ ውስጥ ደግሞ አታጭሱበት። ከቻላችሁ ምንድነው ለምሳሌ የተጸለየበት እጣን እንትን ብላችሁ የሆነ ነገር ማለት ለአደጋ በማያጋልጥ ነገር በትንሹ ነገር እዚያ ጋር የተጸለየበት የተባረከ እጣን ሰንደልም አሁን አንዳንዴ ለጥሩ ሽታ ብላችሁ ሰንደል መኪናው ላይ እንትን ታደርጓላችሁ። እሰየው። ግን ያ ነገር ለምንድን ነው? መኪናው ራሱ እኮ በፋብሪካው ሲሰራው ምንም ነገር የሚያስጠላ ሽታ ነገር የለውም። ግን እናንተ እዛ ጋር የምታረጉት የተለያየ ነገር ሰንደል ምን የምታረጉት የዛን የመንፈሱን ነው የሚስብባችሁ እንጂ ለእናንተ ምንም የሚጠቅማችሁ ነገር የለም። ከቻላችሁ አስባርካችሁ ለአባቶች አስባርካችሁ ለምሳሌ እንደነገርኳችሁ እጣን ወይ ደግሞ ምንድነው የሚባለው ለምሳሌ ሽቶ ያንም አስባርካችሁ ያ ማለት ሽታ የሆነ ነገር እንትን እያለ የሚያስጠላችሁ ከሆነ መኪናው ማለት ነው ያን ነገር ማድረግ እንጂ ዝም ብላችሁ ያን የምታረጉ ከሆነ ምንድነው ለአደጋ እጅጉን የተጋለጣችሁ ነው የምትሆኑት በማንኛውም ጊዜ ማለት ነው። በቃ መጸለይ ትልቁ የጠላት ዲያብሎስ መዋጋችሁ ነው። ፊት ለፊት ስለ አድኖ ማድረግ በመንገድ ላይ ስተሩ ሁሌም መዝሙር 90 እና መዝሙር 22 ወይም በቅንፍ 23 ወይም በቅንፍ 91 እስከ መጨረሻው እነዚያን መጸለይ። ክርስቲያን ደግሞ ትልቁ መዋያው